ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። ሐምሌ 10 ቀን 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። በአማራ ክልል የ12ኛ ክፍል ማጠቃለያ ፈተና ለመፈተን የሄዱ ተማሪዎች ላይ ከባድ ጉዳት ደርሷል። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ቢቢሲ አስታውቋል። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች እንደገለጹት ከሆነ ሐምሌ 9 ቀን 2018 ዓ.ም ከምሽቱ 12:30 አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን ተናግረዋል። በጥቃቱ ቀላልና ከባድ የአካል ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውንም ተገልጿል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በጥቃቱ ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ጥቃቱ የደረሰው በወረዳዋ በወይኗ ቀበሌ ሞሰባ ሽሜ አቦ ግርግራድ የሚባል አካባቢ መሆኑን የሚገልጹ የአካባቢው ባለስልጣናት ታጣቂዎች ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፌዴራል መንግስቱ በትግራይ ክልል ሕግ እንዲያስከብር ጥሪ አቀረቡ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ህወሓት ከሻዕቢያ ጋር በመተባበር ወጣቶችን ለሞትና ለስደት እየዳረገ ነው ብለዋል። በትግራይ የሰላምና ለውጥ ምክር ቤት አዘጋጅነት አፍሳ ይቁም ሰላም ይስፈን በሚል መሪ ቃል በመስቀል አደባባይ በዛሬው ዕለት ሰላማዊ ሰልፍ ተካሂዷል። ሰልፉ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያ ስምምነት እንዲተገበር የነበረው ጥረት በሙሉ ስልጣን ለመቆጣጠር በሚፈልግ ቡድን መሰናከሉን ተናግረዋል። እንደገለጻቸው ከሆነ ስምምነቱ ሳይተገበር ፈርሷል የሚል ትርክት በመፍጠር ከሻዕቢያ ጋር መቀናጀትን እንደተመረጠ ገልጸዋል። አቶ ጌታቸው አክለውም ወጣቶች ለውጭ ኃይሎች እየተሸጡ መሆናቸውንና የቡድኑ ድርጊት የተቃወሙ ወጣቶችን መታሰራቸውን በመጥቀስ ለዚህ ሁኔታ ተጠያቂነት ሊኖር እንደሚገባ አስገንዝበዋል። የትግራይ ችግር መፍትሄ በሰላምና በውይይት ብቻ ሊገኝ እንደሚችል ያስገነዘቡት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባ ገልጸዋል። የፌዴራል መንግስትም ህዝቡን ለመጠበቅና ያለበትን ህገ መንግስታዊ ኃላፊነት እንዲወጣ ጥሪ ያቀረቡ ሲሆን ዓለም አቀፉ ማህበረሰብን በጉዳዩ ላይ ተገቢውን ጫና እንዲያሳድር ጠይቀዋል። በአማራ ክልል በሴቶች ላይ የሚደርሰው ወሲባዊ አካላዊ ጥቃት ተባብሷል ተብሏል። በአማራ ክልል በሴቶች ላይ የሚደርሰው ወሲባዊ አካላዊና ኢኮኖሚያዊ ጥቃት አስከፊ መሆኑ ተገልጿል። በተያያዘው በጀት ዓመት ብቻ ከ17000 በላይ ሴቶች የተለያዩ ጥቃቶች ሰለባ መሆናቸውን የክልሉ ሴቶችና ወጣቶች ማህበራዊ ጉዳይ ቢሮ አስታውቋል። ለጥቃቱ መባባስም ዋና ምክንያት በክልሉ የተከፈተውና ዓመታትን ያስቆጠረው ጦርነት መሆኑ ተገልጿል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባወጣው አዲስ ረቂቅ መመሪያ መሰረት የውጭ ሀገር ተማሪዎች፣ የባህል ልውውጥ ተሳታፊዎች እና ጋዜጠኞች በአሜሪካ የሚቆዩበት ጊዜ ሊገደብ ነው ተብሏል። በመመሪያው መሰረት ተማሪዎች በቪዛ ለ4 ዓመታት ብቻ ይቆያሉ። ትምህርታቸውን ለማጠናቀቅ ተጨማሪ ጊዜ ካስፈልጋቸው የቪዛ ማራዘሚያ ማመልከት ይኖርባቸዋል ብሏል። ትምህርታቸውን ካጠናቀቁ በኋላ ሀገር ለቀው ለመውጣት የሚሰጣቸው ጊዜም ከ60 ወደ 30 ቀናት ዝቅ ይላል። በተጨማሪም የውጭ ጋዜጠኞች የቆይታ ጊዜ ለ240 ቀናት ብቻ እንዲሆን ሲወሰን ለቻይና ዜግነት ያላቸው ጋዜጠኞች 90 ቀናት ብቻ ይሆናል ብሏል። መስሪያ ቤቱ ውሳኔውን ያሳለፈው ጊዜያዊ ቪዛ ያዢ ቁጥር በመጨመሩና ከተፈቀደው ጊዜ በላይ የሚቆዩ ሰዎችን ለመቆጣጠር በመቸገሩ መሆኑን ገልጿል። መመሪያው በፌዴራል መዝገብ ከታተመ 60 ቀናት በኋላ ተግባራዊ እንደሚሆን ተገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳኑ ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በአስመራ ተገናኝተዋል። ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ ከተጓዘው የአልቡርሃን ልዑክ ጋር በሁለትዮሽ የሱዳንና የቀጠናው ጉዳዮች ላይ ሰፊ ውይይት እንደሚያደርጉ የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ባሰፈሩት መልእክት አስታውቀዋል። የ80 ዓመቱ ፕሬዝዳንት ኢሳያስ አፈወርቂ ከ3 ዓመት በላይ ከፈጥኖ ደራሽ ኃይል ጋር ለሚዋጋው መንግስት ውግንና አላቸው ይባላል። ጦርነቱ ከተቀሰቀሰ ወዲህ ሁለቱ መሪዎች በተደጋጋሚ እየተገናኙ ሲነጋገሩ ቆይተዋል። የሱዳን መከላከያ ጦር አዛዥ ሌተናል ጄኔራል አብዱል ፈታህ አልቡርሃን አስመራ የገቡት ዓለም አቀፍ ማህበረሰብ ጦርነትን ለማቆም ግፊት እያደረገ በሚገኝበት
አብራችሁ ስላላችሁ ከልብ እናመሰግናለን። የቀድሞ ባለቤቱን በድጋሚ እንመለስ በማለት በእርሷና በጎረቤቷ ላይ የግድያ ሙከራ የፈጸመው ተከሳሽ በእስራት ተቀጥቷል። በአማራ ክልል ሰሜን ሸዋ ዞን የፍራታና ግድም ወረዳ መተንኬ ሸረፎ ቀበሌ ነዋሪ የሆነው አለሙ በሻ በአርባዎቹ አጋማሽ ላይ የሚገኝ ጎልማሳ ሲሆን በአካባቢው የታወቀ በስራውም ታታሪ ነው ተብሏል። የአለሙና የጥሩዬ ትዳር እጅግ ሰላማዊ የነበረና በመግባባትና በመመካከር ላይ የተመሰረተ ቢሆንም ከ2 ዓመት በፊት ግን በአለሙና በጥሩዬ መካከል የነበረው የሰላማዊ ትዳር ግንኙነት በሁለቱ አለመግባባት ወደ ፍቺ ደረጃ አምርቷል። ለፍቺ ዋነኛ ምክንያት የተባለው ነገር በግልጽ ባይታወቅም አንዱን መጠራጠር ጎልቶ የታየበት እንደነበር የፖሊስ የምርመራ መዝገብ ያስረዳል። የጥሩዬ ተረጋግታ ወደ አዲስ ህይወት ውስጥ መግባት አለሙ ቀድሞ የጠረጠረው የነበረውን ነገሩን አድርጎለታል። አለሙ ጥሩዬ ከሚጠረጥረው ሰው ጋር አዲስ ግንኙነትና ህይወት መመስረቷ እንዳረጋገጠ ነገ ከኔ ተመልሳ እንደገና ወደ ቀድሞ ፍቅራችንና ትዳራችን እንመለሳለን የሚለው ነገር ተሟጦ በልቡ ቂም ቋጠረ። በዚህም አለሙ በውስጡ በተናኩና በተዋረድኩ ስሜት ውስጥ ገብቶ በዚያው በፍራታና ግድም ወረዳ አላላ ቀበሌ ቁጥር 1 የተባለው የጥሩዬ መክበብ እናት ቤት በመሄድ በያዘው ስለታም መጥረቢያ ጥሩዬ ላይ ጉዳት ያደርሳል። ድረሱልኝ ጩኸት የሰማችው ጎረቤት ቅድስት መክበብ የተባለች የ25 ዓመት ወጣት ወደ ስፍራው ስትደርስ በዚያው በያዘው መጥረቢያ ግንባሯ ላይ አንድ ጊዜ በመምታት ለማምለጥ ሙከራ አድርጓል ነው የተባለው። ጥሩዬና ቅድስት በተደረገላቸው የሕክምና እርዳታ ህይወታቸው ሊተርፍ ችሏል። ፖሊስ የድርጊቱ ፈጻሚ አለሙ በሻ በራሱ ላይም ሆነ በሌላ አካል ላይ ተጨማሪ ጉዳት ሳያደርስ ከስለታም መጥረቢያው ጋር በቁጥጥር ስር አውሎታል። ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ሰኔ 8 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አለሙ በሻን በ13 ዓመት እስራት እንዲቀጣ ወስኖበታል። ወዳጆቻችን ስለምትከታተሉን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን።